የነሱ መኪና ነው። አረ ምንም ችግር በሄድም ምንም አያመጡም ጋይስ፣ ምንም ችግር የለም። ምንም የምፈራው ነገር የለም። ምንም አያመጡም። አትፍሩ ጋይስ። ሱሪት ግባ ተጠንቀቅ ጋይስ። አመሰግናለሁ በእውነት ምንም ችግር የለም። ለምን 20 ሆነ አያመጡም? ምንም አያመጡም። አትፍሩ። እየደረስን ነው። እሺ አሁን ወጣ አትልም? ደርሰናል። ሰፈር ዳኒ ሰማኛለህ። አደባባዩ ድረስ መሄድ አልችልም። መኪና ለስኩ ኦልሬዲ ለምን ምን ችግር አለ? ስልክህን ለመቀበል አትፈልግም እንዴ? ስልክህን አትፈልገውም? አንተ ወደዚህ መምጣት ትችላላችሁ። መኪና ይዛችሁ አይደል እንዴ? ለምንድን ነው ወደዛ እንመጣ የፈለግከው? ምን ፈልገህ ነው እዛ ጋር እንድመጣ የፈለግከው? መንገዱ ክፍት ነው። እዚህ ድረስ መምጣት ትችላለህ። አንደኛ መንገዱ አያስገባም። መኪና መግባት አይችልም። ገባ? ያስገባል። ይኸው መኪና እያለፈ አይደል እንዴ ያለው? መኪና እያለፈ እኮ ነው ያለው። አያስገባም። እያየሁት እኮ ነው። እዛ ጋር መጥቼ ከምቆም ወጥተህ ጠብቀን። በቃ አለቀ እንዴ? ስልክ ለመቀበል ሰማኛለህ። የመጣው በላይኛው ነው በታችኛው ነው? በየትኛው በኩል መተህ ነው? ይኸው ፊት ለፊት መኪና እያለፈ ነው። እንደው አሁንም መኪና ሲያልፍ ማሳየት እችላለሁ እንዴ? በአሁን እኮ ያለሁት አስፋልት ዳር ነው። አሁን እኔ ሎኬሽን እንድናገር አታርገኝ። መንገዱ ተቆፋፍሯል። መንገድ ላይ ነው ያለው አይደል? አለቀ በቃ። ስለዚህ እኔ ከዚህ ወደዛ መሄድ አልችልም። የባህር ላይ ስልክ ያልክ አይደለ? ስልክህን ለማምጣት መጣን። ይኸው መኪና እያለፈ ነው። እንዴ የምን መንገድ ተዘግቷል ነው የምትለኝ እንዴ? ይኸው መግባት አንችልም። አደባባዩ ጋር ተቆፍሯል። እናልን ወደዚህ ወጣ በልና ስልክህን ይኸው መኪና እያለፈ ነው። አይም እንዴ ሰምተኛል። ሰፈሩ የሆነው ቢጮ ቢያንስ የሰፈር ሰው ይደርሱለታል። ወደዚህ ቢወጣ ደግሞ ማንም ይደርስለት የለም። ለዛ ነው ሰፈሩ ላይ ቁጭ ብሎ የተቀመጠው። ስለዚህ ሰፈሩ ላይ ሰው እየሰበሰብክ ነው ያለው። የምን ጩኸት ነው የምታወራው? ለምን ደግሞ እናንተን ፈርቼ ነው የምጮኸው? እና ታዲያ ካልፈራ ታዲያ ምን ወጣ በል ስትባል ወጣ አትልም እንዴ? ወጥቻለሁ ግን እኔ እኮ ውጪ ላይ ነው ያለሁት እንዴ። ምን አድርግ ነው የምትለኝ? መኪና እያለፈ ነው። የእናንተ መኪና ብቻ ነው እንዴ የማይገባው? እኛ ከላይ አይደል እንዴ የምንመጣው? ማለት ብዙ ኪሎ ሜትሮች አቋርጠን እኮ ነው የምንመጣው ዳንኤል። ከላይ ከሆነ ነው የገባህር ላይ የመጣችሁ። በላይ መንገድ ከሆነ በታችኛው ክፍት ነው። በታችኛው መንገድ ነው አይደል እንዴ ሁሌ የምመጡት? ዛሬ በላይ ዞረን እየመጣ ነው። ጠብቀን በሌላ መንገድ እንመጣለን። ችግር የለውም። እንዴት ነው የሁሉ ሰው ናችሁ? እኔም ብቻዬን የፈራችሁኝ ያልገባኝ ነገር ብዙ አይደላችሁ እንዴ? እኔ ብቻ ነኝ የመጣሁት። የተለየ ሰው የለም እዚህ ጋር እኮ ያለ ነው። ምንም ሁለት ነን። ምንድን ነው የምታካብደው? አይ አትፍሩ፣ ብቻዬን ነኝ። ምንም ችግር የለውም። አትፍሩ። መጣችሁ ስልኬን ስጡኝ ብቻ እናንተ። እኔ እስኪ ምን ለነዚህ ወጠጥ ብዬ ነው ኩርሲ ጋር ምንም ያስፈራል። ራሴ ፈተዋለሁ የሆነ ነገር ሰውን ያስፈራል። ምናልባት ይሄ ላይቭ የገቡበትን ስልክ እንዳውሱት መንገዱ አላሳየሁም። በዛኛው ይቀርብ ነበር እኮ በዚህኛው ይሻላል። እሺ በጀርባ መንገድ አላችሁ እናንተ? አንዴ ያናግረው አቤላ ትችላለህ። በጀርባ በኩል መግባት ትችላለህ። በጀርባ አይደለም በታችኛው መንገድ ሰሙኝ። በታችኛው መንገድ መግባት ትችላለህ። ለምን ነው መንገድ አታውቁም ነው? እናንተ በጀርባ መንገድ አለው ይበሉ። ምን ታውቃለህ? በእናንተ በኩል በጀርባ በኩል መንገድ አለ። ዳን እየሰማን አይደለም? አዎ መንገድ አለ እንዴ? በታች በኩል መንገድ አለ። በጀርባ ሁኑልን ዳንኤል። ወይኔ ጀርባ የለውም እያለ ሳስታን ነው መንገድ የመጣ ነው ወይስ ፊሲውን ተቀበለው?
ኧረ ምንም አይመጣም ጋይስ፣ ምንም የምፈራው ነገር የለም። ችግር የለም ዳኒ፣ መደወል ያለብህ ሰው ከፈለክ ደውል፣ ችግር የለውም። እንደዚህ ብቻህን አትፍራ፣ አትጨናነቅ፣ ብቻ አትጨናነቅ። ቀስ በል ሳታስቡ ምንም ችግር የለውም። ኧረ ምንም ሰው ላክ አይጠበቅብኝም። ሰው ገርተናል። እየገባን ነው። በጀርባ መንገድ እየገባን ነው። በፈለጋችሁ በግቡ። በጀርባ መንገድ እየገባን ነው። እዛው ጠብቀን። እንደሱ አንድ ስልክ ያለኝ ነው እንደሚመስላችሁ ጋይስ፣ 4 ስልክ አለኝ። ችግር የለብኝም መሰለኝ። ገባችሁ አይደል? ዋናው ነገር እሱ ያኛው ፋይል እሱ ላይ ስላለ ብሎ እንጂ በላይ የገባበት ስልክ አለ፣ እጁ ላይ ሌላ ስልክ አለ፣ ይሄም ሌላ ስልክ አለ። ምንም ችግር የለም። አፈልኩ ደስ ይላል። ሳታስቡ ምንም መደወል አይጠበቅብኝም። ምንም አያመጡም። ስትል ማለት ነው እንደ ሞኝና እንደ ጅል ይፈልጋል። ቪዲዮ አብራ በለው ደርሰናል። ዳኒ ቪዲዮ አብራ። ችግር የለውም ጋይስ፣ እባካችሁ አትደውሉብኝ። የእውነት ምንም ችግር የለውም። ፋሚሊ ችግር የለውም። ጥምር ማንም መምጣት አይጠበቅበትም። አይኖ ጋይስ፣ እያያችሁ ነው። ማናችሁም ችግር የለውም ማለት ነው። እንካየኛው ስልክ አንተ ጋር ወንባሪ አይ ሰው አለ ከሱ ጋር ሰው ይሄ ስልክ አንተ ጋር ሰው እየሰበሰበ ነው የሚታረው ሰው እየሰበሰበ ነው እንዴ? ችግር የለውም ጋይስ፣ ያው ሰጥቼዋለሁ። ምንም አይመጣም አይደለም። ይሄ የሰጠሁትን ሌላ ይሄንን የሰጠሁትን ራሱ ስልክ ቢወስዱ ሌላ ስልክ አለ። ምንም ችግር በእግራችሁ ነው እንደሚመጡት። መንገድ አታውቅም ነው? በእግር ነው እንደየመጣ ያለው። ግዴታ የምንመጣበት መንገድ ላይ እናሳይ። ላንተ ብቻ ሰብስበህ ምንም ይሁን ጠብቀህ አታስቡ። ይታለሽ ተጥቻለሁ። ነጭ መኪና ይታያል። ዳኒ የታላችሁ ቆም ዳንኤል ይሰማል። ይሰማኛል። አው ዳንኤል ይሰማል።
ነጭ መኪና አይታየም? ነጭ መኪና አይታየም? የት አላችሁ? የላችሁም እኮ ቆም ያለው እኮ ነው እኮ እናንተ እየጠበቃችሁ ነው። መንገድ እንደሚያመጣ ማለት ነው። አሳያችሁ እንት መንገዱ ቆይ እንዴ በዚህ መንገድ ነው ያመጣ ነው። ይሄው መንገዱ እንደዚህ ነው። መንገዳቸው ሰፈሩ ማለት ነው። እንደዚህ አይነት ቦታ ነው ተሽከርክረን የመጣ ነው ዳኒን ለማግኘት። በምን አይነት ሁኔታ ውስጥ እንድናገኘው እንጃ። መንገዱን መንገዱ ስልኬን ብቻ አስቀምጥ። የት አለ? ነጭ መኪና አይታየም? ለመኪና እናንተ ማትታዩ እናንተ ምራታዩ ነው ምንም አታስቡ። እግዚአብሔር ምንም አታስቡ። ምንም ማለት የት አለ? ዝቅ በሉ ችግር አላየንም። አይተናል። ዳንኤል ይወርታች አይሰማም። ዳንኤል አይቻችኋል። ና ነው ይወርታች አልኳን። አይተናል። አትሰማም? ምን ይወርታች? አይቻችኋል። አይተናል። ኦኬ ያው ነው ሰው ይዟል። ሰው እኔ ጠርቻችሁ አይደለም ገባ ላይቭ ላይ ያዩዋችሁ። ስለዚህ ምንም ማድረግ አልችልም። እንዲገቡ ነገርኳችሁ። አንገባም ማለት ታራቻችሁ ስታያችሁ ነው ረጂ ከኛ የቆምንበት ቃል ተጠጉ እንጂ ፈራችኋቸው ስታያችሁ ማሽ ያ ነው ፈርተን ምናምን ሳይሆን ሰፈር አንረብሽም። ሰፈር ከምንረብሽ ብለን ለምን ሰፈር ረብሻለን? ስልኬን ሰጣችሁ ነው የምትሄዱት? ኑ ስልኬን ስጠኝ። አንድ ሰው መጥቶ ስልኬን ይስጠኝ። ሂዱ። እኔ ከእናንተ ጋር ምን ጉዳይ አለኝ? እንደዚህ ያናረግ እንሂድና ቤት ቁጭ ብለን ተደጋግረን ተከሩ ይጣ ቤት ቁጭ ብለን ተደጋግረን ሰዎች እንደዛ ከሚሆን ይምጣ። ሌላ ግርግር ነው ይምጣ። ወደዚህ ይምጣ። ለምንድን ነው ስታያቸው የፈራችሁት? ነው እንጂ ተጠጉ። ጎረቤት ናቸው እኮ ምንም ያለ ነው ሰፈር ነው አይደል? ጎረቤቶች ናቸው። ለምንድን ነው እናንተ ማጠጉት? ኑ ፋታችሁ እኮ ነው ወደዚህ። ምንም ፈርተን አይደለም። ይኸውልህ ቤት በራፍ ላይ ነው ያለ ነው። ሌላ ግርግር ከምንፈጥር ነው ወደዚህ ጠጋ ብለን እናውራ። በቃ ና ለምን ነው ስልኬን ስጡን፣ ከዛ ትሄዳላችሁ። ከእናንተ ጋር ምን አለኝ እኔ የማወራው ነገር? ዳኒ እዚህ ድረስ እኮ የመጣ ነው ስልክ ልንሰጥ ነው። ሌላ ነገር አንፈልግም አይደል? አንተ ነው እሺ እየመጣሁ አንተ ነው አትይም ማለት ነው። ስለዚህ ወርዳኩ እሺ አሁን ሳትመጡ መጣውላችሁ እዚህ ድረስ እንዴ ያሉም እነሱ እኮ እዛ ነው የቆሙት እንዴ ነው እንጂ እዛ እኮ ነው የቆሙት እነሱ። ለምን ፈርታችሁ ነው? ተጠጉ። አንጠልጥለን ነው እንምጣንተ እዛ ጋር ነው ወደ መስጠት ይላል አይደል? እያዩ ነው ገብተዋል፣ ነግሯቸዋል። አንተ መኪናውን ማለት ነው ይዘው ወደዛ ሂድ። ራቅ አንተ ተመለስ። ትንሽ በዛ ብላችሁ መጡ ነበር። የሰበሰቡት ችግር እንድንፈጥር ነው።
ስልክ ይስጡ ገብና መኪና ውስጥ ገባና እየሄድን ነው። ለምንድን ነው መኪና ውስጥ የምገባው? ለምንድን ነው መኪና ውስጥ የምገባው? እየሄድን ነው። ስልኬን ለምን አስቀምጥ እኮ ነው? እሺ መኪና ውስጥ እንገባ። ለምንድን ነው መኪና ውስጥ የምገባው? መኪና መግባት አይጠበቅብኝም። ስልኬን ስጡኝ አልኳችሁ። ባለከከኝ እንዳትነካኝ። ሌላ ነገር ነው የሚፈጠረው። ገባ ስነካኝ ሌላ ነገር ነው የሚፈጠረው። ስልኬን ስጡኝ እኮ ልንሰጥን መኪና ውስጥ ነው ስልኩና ስጠኝ እኮ ችግር የለውም። ያውጣው ከመኪና ውስጥ ማውጣት ይከብዳል። ስልኩን አውጣው ከመኪና ውስጥ ስልክ ለምንድን ነው መኪና ውስጥ የምገባው? ስልኬን አንዴ የፈለኩት ስልክ እኮ ነው። ስልክና መኪና ውስጥ ገባና እናውራ። መኪና ውስጥ ለምን እገባለሁ? ብዙ ስልክ ነው ያለው። ያንተ የትኛው እንደሆነ አላውቅም። ስማኝ፣ ስልኬን ወሰድኩ አንተ ነህ አይደለ? ልቀቀኝ፣ እንዳትነካኝ። ስልኬን ስጠኝ። ገባህ አይደለ? እኮ ስልኬን ትፈልገዋለህ እኮ ነው። ለምን እገባለሁ? መግባት አይጠበቅም። ይኸው እየመጡ ነው። ሌላ ነገር ነው የሚመስለው። ስልኬን ስጠኝ። ዳንኤል ገባ። ልቀቀኝ። እግዚአብሔርን ስርዓት ሌላ ነገር ነው የሚፈጠረው። እግዚአብሔር ሌላ ነገር ውስጥ ነው የምትገቡት። ከላይ ከሞታ አልፈ ዙር ወደዛ ለሄዱ ላይ ያርፍባል። ሰማኝ፣ ስልኬን መልሱ። ዳንኤል አርፈህ ተቀመጥ። ስልኬን መልሱ። ዳንኤል አርፈህ ተቀመጥ።